سلام بيتساو كما لكم تحديهم سلام صناخمني انا حزي صبو بروجرام يزلكم يمصلخو تخاتتلني نغار አይ በቃ አብራን ንገርሽ በቃ ለማንንም አትናገሩ ተብለናል ሶስታችን የምናውቀው ሰርፕራይዝ አለ አሁን ጽጌ ተነግርሻለች መኛው ነገር የነበረ ነውና ላይክ ሰው ስላጣውኝ ብቻ ሁሌ በቃ ዝም እላለሁኝ በጣም መስራት ፈልግ ነበር ምናምን ነው በጣም ፈልገው ነገር ነው ሰርፕራይዝ አደረገች ጀምበር ግባት የዶሮቹ ጓደኛዬ ነሽ ነባሩን ሽረው በአዲስ ተኩት ጓደኛ ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ ሁሌ ጭብጨባችሁን ሰማዋለሁ በነገራችሁ ላይ ለዛ ነው ለኢንሳይም ፈልገው እና እንኳን ወደዚህ ቻናል በሰላም መጣችሁ ያው እንግዲህ አዲስ ቻናል እንደሆነ ገብቷችኋል አውቃችኋልም በእርግጠኝነት እና እንኳን ደህና መጣችሁ ማለት ያለብኝ በሰፊው ነው ማለት ነው የምወዳችሁ ውድ ጓደኞቼ እናቶቼ አባቶቼ ወንድሞቼ እህቶቼ ሁላችሁ እንዴት ናችሁ እንኳን ወደዚህ ቻናል በሰላም መጣችሁ ስለመጣችሁ እኔም ብላችሁ ተከትላችሁኝ ስለመጣችሁ በጣም አድርጌ አመሰግናለሁ የዩቲዩብ ቤተሰቦቼ እንግዲህ ወደ ዱባይ ወደ አዲስ አበባ ከመሄዴ በፊት አንድ ነገር ማድረግ እንዳለብኝ ፊል አድርጌ ነው የመጣሁት በጣም ደስተኛ ነኝ በተፈጠረው ነገር በነበረን ሰላም በነበረን ደስታ በጣም ደስተኛ ሆኜ ነበር ያሳለፍኩት ዱባይ በጣም እወድሻለሁ በዚህ አጋጣሚ ዱባይ ነዋሪዎች በሁላችሁንም በጣም ነው የምወዳችሁ በጣም ማለት ነው እና እዚህ ስለተገኘውም ደስ ብሎኛል ሁላችንም ደስተኛ ነበርን ነገር ግን አንድ የተፈጠረ ነገር ነበር በእኔና በዳኒ መሃል ማለት ነው እሱ ምንድነው በመሃላችን ቲና ገብታ ብዙ ነገር ተፈጥሮ ከዛ ይቅርታ ብለናት ይቅርታ ብላኝ ይቅርታ አድርጌላት እሷም ደግሞ ጥፋቷ ገብቷት በዚህ ልክ ይቅርታ በመጠየቋ ትልቅነቷን ያሳያል እና ደግሞ በጊዜው ስሜታዊ ሆኜ ብዙ ነገር ተናግሬያታለሁ ብዙ ነገር ብያታለሁ እና ደብሮኛል እውነት ለመናገር በጣም ደብሮኛል ሁሌ ይከነክነኛል በቃ አንዳንዴ በስሜታዊነት የምታረጉት ነገር በጣም ነው የሚከነክነው በጣም ነው ውስጣችሁን የሚያመው እውነት ለመናገርና ይሄ ነገር እንዳይፈጠር አንድ መመክራችሁ ነገር ቢኖር አንድ ውሳኔ ከመወሰናችሁ በፊት ደጋግማችሁ አስቡት ደጋግማችሁ ማሰብ ለመረጋጋት መሞከር ጥሩ ነው እንደዚህ አይነት ባህሪ የሌላችሁ ሰዎች ደግሞ ግዴታን ማድረግ አለባችሁ ምክንያቱም ማንንም ሰው ላለማስደበር ከሰው በላይ ደግሞ ውስጣችሁ ሰላም እንዲሆንና ራሳችሁንም ላለማስደበር ማለት ነው ሶ ዛሬ እንግዲህ አንድ ትልቅ ሰርፕራይዝ አለ እሱም ሰርፕራይዝ የሚሆነው እንግዲህ ሁላችሁም አንድ ላይ ተሰሙታላችሁ ዛሬ ሩታንና አብርሽን ጠርቻቸዋለሁ እንዲሁም ደግሞ ቲናንም ጠርቻታለሁ ለምን እንደሆነ ገና ቪዲዮውን ስታዩት ይገባችኋል ግን ደግሞ ከነሱ ጋር አብራችሁ ሰርፕራይዝ እንድትሆኑ ስለምፈልግ ለዛ ነው እነሱ ከመጡ በኋላ እነግራቸዋለሁ ያሰብኩት ለናብርሽና ለሩታ አልነገርኳቸውም ምን እንዳሰብኩኝ ቪዲዮም እንደጀመረ ነው የሚያው ብዙ ጊዜ ቪዲዮ ጀምረን ምናምን ነው ምንጠራቸው ታውቃላችሁ እና እንግዲህ ዛሬ ይመጣውና ያሰብኩትን ሐሳብ ለጓደኞቼ ማሳወቅ ስላለብኝ እነሱ ይመጡና እነግራቸዋለሁ ከናንተ እኩል ማለት ነው ከናንተ እኩል እነሱ እኩል ይሰሙታል ማለት ነው ያደረኩት ነገር መልካም ነገር እንደሆነ አስባለሁኝ የመጀመሪያ አይደለም ይሄንን ሳደርግ ግን በዚህ አይነት ነገር ውስጥ ስለመጣች በዚህ አይነት ነገር ውስጥ ኬዙ ስለገባ ያው የበለጠ ደስተኛ ያደርገኛል ማለት ነው እና በእርግጠኝነት እንደምትወዱት እርግጠኛ ነኝ እና አብርሽና ሩታ ከመጡ በኋላ ደግሞ ሰርፕራይዙን ነግሬያቸው ከዛ ደግሞ ቲና ትመጣለች ሰርፕራይዙን የምናበስራት ይሆናል ማለት ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንደማታሳፍሩኝ አውቃለሁ ያው ለመልካም ነገርና ለጥሩ ነገር ሰውን ለማስደሰት ስለሆነ ይሄን ነገር የማደርገው በእርግጠኝነት ሰፖርት እንደምታደርጉኝና ሰፖርታችሁ ደግሞ እንደማይለየኝ እርግጠኛ ነኝ እምወዳችሁ የማከብራችሁ ቤተሰቦቼ በጣም ነው የምወዳችሁ እንደማታሳፍሩኝ አውቃለሁ በጣም ነው የምወዳችሁ እውነት በጣም ነው የምወዳችሁ በተለይ ደግሞ ዱባይ ከመጣው በኋላ ላሳያችሁኝ ክብር ላሳያችሁኝ ፍቅር ሁሉም ነገር በጣም ነው ማመሰግነው እውነት እግዚአብሔርን ነው የምላችሁ በጣም ውስጤ በቃ በደስታ ነው የተሞላው በቃ ደስተኛ እንደሆነ የምትፈልጉ ለኔ በጣም እንደ ጓደኛ እንደ ቤተሰብ ምናምን ነው የምታስቡልኝ ምናምን ኮሜንታችሁን አያለው አለባበሴ እንዳስተካክል ትመክሩኛላችሁ ምናምን ሁሉም ነገር ግን በጊዜው ይስተካከላል እና በጣም ነው ማመሰግነው ኤኒዌይስ ብዙ አላውራ ደስተኛ ስለሆንኩኝ ነው ብዙ ያወራሁት አሁን ግን ብዙ አላውራ እና አብርሽን እንጠብቃቸውና ለነሱ ካበሰርኩ በኋላ ቲናም ትመጣለች ማለት ነው ዛሬ ቀጠሯችን የሚሆነው እዚሁ ቦታ ነው መተዋል
ዌልካም እረፍ። እንደዚህ ሳማት በለኝ ወይ በደምብ ሸውቼ ነው። እንዴት ነሽ? ደህና ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ነሽ? ደህና ነሽ? ደህና ነኝ አለን፣ እግዚአብሔር ይመስገን። ዛሬ ቦታ አመራረጥሽ፣ ካሜራማንሽ ልዩ ነው። ሁሉ ነገር ልዩ ነው። ባይዘዊ እንዴ የተያያችሁ ነው? ካሜራማን ጋር ነው የምትሳሳቁት? እያስኮረመመሽ መሆኑ ነው። ኧረ አብርሃም ሂድበት ስልክ ነገሩ ላይ በደንብ ጫን በለው ማለት ነው እንጂ እሱንም መንካት አይቻልም፣ እሷንም መንካት አይቻልም። ሂድበት ብትይ ልሄድበት ነበር። ታዚው እንዳለ ዙሪያ ገባው ካሜራ ነው የፈጠነ ሳይድ ይመጣል። ከርቸሌ ነው አዲስ አበባ የለም ምንም። እኔ እንደሆንኩኝ ሲያውቁ ደግሞ ይለቁናል። ምንድነው? በጣም አሳቀኝ፣ እውነት አሳቀኝ። ገንፎ ከምሳይ ተርፎ እኔ ራሴ በጣም ሳኩኝና ማለት ነው። ወደ ጉዳይሽ ትገቢያለሽ ወደ ጠራሽን ወይስ ሂድበት? ትንሽማ ሂድበት። ኧረ ሄደህ ዝም አትበይው አንቺ ልጅ። ነገር አልፈልግም። አንተ ልሄድ ነው ይላል ካሜራማኑ። ኧረ ና ልሄድ ነው እኮ እንጋጭና እንደ ፍቀዱልና። እሺ ሂዱበት በቃ እንሂድበት። ወይ ምን ነው እንዴ? ረፍራፍ ካሜራማ እንዴ? አንተ ወንድ አይደለ እንዴ? ነው አንተ ስራ አደስ። እሺ ለማንኛውም እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ጽጌ በሌሊት ጠርታ እዚህ ጋር ቁጭ አድርጋናለች። ለምን እንደጠራችን አናውቅም። ፍላጎቷም እቅዷም ሁሉ ነገር የምናውቀው ታሪክ የለም እና ሰላም ትበላትና ትበላቸውና እንግዲህ አንቺም ትነግሪናለሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ጽጌ እንግዲህ እዚህ ጋር በሌሊት አምጥታ አስቀምጣናለች ሳይሆን አስቆማናለች በሚለው ይስተካከል ለማለት ያለው ወዳቸዋለሁ። ተናፋቂታ አደይ በጣም ነው ሀገራችን ይናፈቀን። በነገራችን በጣም አይዶይ በዚሁ ለቀን ልንገባ ነው ወደ ሀገራችን። የሳ ሰው ልንሄድ ስለሆነ በጣም ደስተኛ ነን። እውነት ለመናገር በጣም ነው ሀገራችን የናፈቀን። እንትን ጋራው ሸንተረሩ ሁሉ ነገር ይናፈቃል። ለመናገር የተነከፈች ጋራው አላፈቃችሁ? ምን ያይዛል? ምን ምናፈቅ እና በቃ ምንድነው ጋራ አላ ስለማላውቅ እኮ ነው የጠየቅኩት። ጋራ ምንድነው? አይደለም አንቺ ታውቂዋለሽ ወይ? በላ ምንድነው እኮ ለሷ እኮ ነው የምጠይቃት። ጋራ ምንድነው? ጋራው ነው ሸንተረሩ ነው? ሸንተረሩ ምንድነው ታዲያ? ጋራና ሸንተረር ሴም ብራዘር። ተጨነቁ እኮ ጋይስ። ወይስ የጠራዋችሁ ማለት ነው። ዱባይ በነበረን ቆይታ በጣም ደስተኛ ነኝ በጣም ማለት ነው። አብሽ ሁላችንም ደስተኛ ነን አይደለ? ሶ በመሀል የተፈጠረ ችግር ነበረ፣ በእኔና በቲና መሀል የተፈጠረ ነገር ነበረ። ግን ደብሮኛል። ይሄ ነገር እሷ ላይ ማድረግ አልነበረብኝም። በቃ የሆነ ቁጭት የለም። ኦኬ ጸጸት አይነት ስሜት ይሰማኛል እውነት ለመናገር ማለት ነው። እና ዛሬ ልጋብዣት ነው ምሳ የጠራሻት? ምሳም ጋብዛት ተፈጥሯል ማለት እንዴ? ከፈታይታችኋል እንዴ? ኦሬዲ መጸጸቱ ምናምን አይ ኖ በቃ አንዳንዴ ከውስጥሽ የማይወጣ ነገር አለ አይደለ? ምን አልኳት ምናምን የሚሉ ጥያቄዎች ተፈጥሯል። አዎ እና ደግሞ ያሰብኩት ነገር ምሳም ጋብዛታለሁ። እሺ ማለት ምን መሰላችሁ? እንዳታለቅሽ አልቅሰሽ እንዳታስለቅሽ። ኦኬ ማንም ላይ ማለት ነው መጥፎ ነገር ሰርተ ማለፍ ጥሩ አይደለም። ለራስህ ማለት ነው ለራሳችን እናውቀዋለን አይደለ? አንዳንዴ ሁልጊዜ ማለት አንዳንዴ ወሬ ስናወራ ምናምን እናካትተዋለን ስለዚህ ጉዳይ። ሰው ማንንም ሰው በእኔ ተከፍቶ እንዳልፍ አልፈልግም እና ምናልባት ከጠቀማት አንድ ስጦታ አዘጋጅቼላታለሁ። ለኛ ከቁም ነገረኛ ወጥቷል። አንዴ ሞራሉ አይቀርም። ለኛስ የሚሆን ደግሞ አዲስ አበባ ሄጄ በጓል አይደል እንዴ ታስሮ ባይዘይ አልተረሳም። እሺ ልክ እንደሄድን በሁለተኛው ቀን በጋችንን አርደን እያደረግን እየጠባበስን እየበላን ምናምን ላይፋችን እናሳያቸዋለን። እሺ ስጦታው ነው ነገር በጉ ይኖራል። ባይዘው በጉ የኔ ወፍሮ ምናምን ነገር ነው ምናምን ማሽ ደውልልት እኮ አናገር ነው አላወራው ነው። ኤኒዌይስ ከሙዳ ወጣችን ቆይ በማለት እና አንድ ስጦታ አዘጋጅቼላታለሁ።
ስጦታው ለእሷ ትርጉም ሊኖረው ይችላል፣ ላይኖረውም ይችላል። ኖርማልም ሊሆን ይችላል፣ ላይሆንም ይችላል። ቆይ እኮ ልነግርህ ነው። ጠርቻታለሁ። እሷ እዚህ ትመጣለች አሁን። አዎ አሁን እውነት ደውዬላታለሁ። ኦኬ እሺ። እና ስትመጣ እነግራቸዋለሁ። በቃ የምር ረፍ የምር ስጦታ ስትመጣ እነግራቸዋለሁ። ኧረ ንገሪኝ። ስጦታ አዘጋጅቼላታለሁ። ጠብቁ። በቃ አያገባኝም። እሺ ገምት እዛ ጋር ሽቶ ነው ርካሽ ሽቶ እንዴ? እሺ አንቺ ገምጪ ነው። የምር ገመትክ? አዎ ሽቶ። ለምን ሽቶ? ሽቶ እኮ እዚህ ሀገሯ ነው ለሷ አይሆንም። ኦኬ ይሄን ፀጉር ነቅለስ ልትሰጫት ነው? ሂውማን ሄር ልትሰጫት ነው? ያበሻ ልብስ ስጦታ ልትሰጣት ነው። በቃ ነይ ያበሻ ልብስ። ኦኬ ከራሷ ማለት ከምትሰራበት። እኔ የሀገር ልብስ ቤት እንዳለኝ ታውቃላችሁ። ኦርደር አድርጉ። ለማንኛውም መጣች። አይ ተነጋግራችኋል። በእርግጠኝነት ቲና እኛን ፍራንክ ልታረጉን ነው። ፍራንክ ልታረጉን ነው። ሎቢ ነበርኩኝና አስቸኳይ ነው ምናምን ስትለኝ ደንግጬ ነው የመጣሁት። አልተነጋገራችሁም? የሆነ ነገር አልተነጋገራችሁም? ኧረ ጭራሽ። እርግጠኛ ነሽ? የምን አይ እንዴት እኛ እንደመጣን አንቺ መጣሽ ምናምን ድንገት እኔ ራስ ከአቡዳቢ ነው የመጣሁት። በሌሊት ነው የተነሳሁት። እድሜዋ ረጅም ነው። ስለዚህ ቀድማ ነው የደወለችልሽ ማለት ነው። እንደዛ ከሆነ ኦፍ ኮርስ ቀድሜ ነው የደወልኩት። ከእነሱ ቀድሜ ነው የደወልኩልሽ ላንቺ። አላውቅም ግን እንደምትመጪ ምናምን አላውቅም። ቪዲዮም ጀምረናል። ሃይ እንዴት ናችሁ? ሰላም ናችሁ ወይ? የጽጌ ቤተሰብ እና የነ አብርሽ የነ ሩታ ቤተሰብ ደህና ናችሁ? አይ ግን የሆነማ የተደበቅነው ነገር አለ ማማዬ። ወይንም ፍራንክ ልንደረግ ነው? ፍራንክ አይደለም ነው ፍራንክ አይደለም። ልንገራችሁ እኮ ፍራንክ አይደለም። ልንገራችሁ እሺ። እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆየሽ። ቃለ መጠይቁ ለሷ ነው አይደል? ሰርፕራይዙ ነው ለሷ። ሰርፕራይዝ አለ። እሺ ተናገርኩ እንዴ? እኛ ሶስታችን ብቻሽ ነው እንዴ የምታረጊው? እኛ ሶስታችን ሰርፕራይዝ ምንም የሚያውቁት ነገር የለም። ምንም ታውቁት ነገር የለም። ምንም የሚያውቁት ነገር የለም። ዝም ብያቸው። ኧረ ጓጓኝ። ምንድነው እሱ? እኛ ራሱ ማጓግተናልና ሰርፕራይዝ ልናረግሽ ነው። እሺ ንገር። አይ በቃ አብራን በቃ ለማንም አትናገሩ ተብለናል። ሶስታችን የምናውቀው ሰርፕራይዝ አለ። አሁን ጽጌ ተነግርሻለች። አይላሽ ምንም ነገሩን አያውቀውም እኮ ዝም ብሎ ነው። አይላሽ እሺ ነገረችሽ። እኔ እነግርሻለሁ። እሺ ንገራን። ኖ አንቺ ካልነገርሽ ነው። አብራም እኔ ቸኩያለሁ። ደስ ይለኛል። እኔ ራሱ ጓጓኝ በጣም። እሺ ሰርፕራይዝ ነገራት ሰርፕራይዙ መጀመሪያ እንደዚህ አይነት ስሜቱ ስለሆንሽ ደስ ይለኛል። እኔና አንቺ ኖርማል ስለሆንን ስላወራ ምናምን እኔም በጣም በተፈጠረው ነገር ብዙ መረባበሾች ነበሩ፣ ግን ኦልሬዲ አልፈዋል። ሶ ሳደርገው መጀመሪያ ባይሆንም ግን ይሄ ግን ስሜቱ ልዩ ነው። ሶ ምንድነው አዲስ ቪዲዮ ነው የምሰራው። አዲስ የዩቲዩብ ቻናል ለሷ ከፍቼላታለሁ። አንደኛ ይሄ ሰርፕራይዝ ከሰርፕራይዝም ሰርፕራይዝ ያ የምርሹ አዎ ጽጌ በመጨረሻም ዱባይ ላይ መጣ ቁም ነገር ሰራች። በጣም ጎበዝ ነሽ። ማለት ሁሌ የምመኘው ነገር የነበረ ነውና ላይክ ሰው ስላጣሁኝ ብቻ ሁሌ በቃ ዝም እላለሁኝ። በጣም መስራት ፈልግ ነበር ምናምን ነው። በጣም የምፈልገው ነገር ነው። ሰርፕራይዝ አደረገች። እንኳን ደስ አለሽ። ከዳኒ ቀድማ እሷ ሰርፕራይዝ አደረጋሻለች። አይሻ በጣም ምን እንደሆነ ታውቃለህ አብርሽ? ቪዲዮ ምናምን ከሱ ጋር ስትሰራ አያታለሁ። ሶ ፍላጎት ስላላት ነው መታ የሰራችለት ነው። ገብቷል አይደል? ለመስራት ስለፈለገች ነው እንጂ እኔን ለማጣላት ፈልጋ አይደለም። ሶ ይሄንን ነገር ሳደርግ በጣም ደስተኛ ሆኜ ነው የማደርገው። በርቺ። እዚህ በጣም ብዙ ነገር ምቹ ነው ለመስራት፣ በጣም ምቹ ነው። ሶ ሀገሪቷን በደንብ ተጠቀሚበት፣ ስሪ በደንብ። የኔ ቤተሰቦች እንዲሁም የአብርሃም የሩታ ቤተሰቦች ሰፖርት ያደርጉሻል፣ ሰብስክራይብ በማድረግ ይተባበሩሻል እና በደንብ ሻይን አድርገሽ ማየት ፈልጋለሁ። ምን ያህል መስራት እንደምትፈልጊ ስለተረዳው ነው ይሄንን ያደረኩትና በድጋሚ እንኳን ደስ አለሽ። እኔ እዛ ቃላት የለኝም፣ ምን ማለት እንዳለብኝ አላውቅም። ብቻ ጽጌ፣ አብርሽ፣ ሩትዬ በጣም ከልብ አመሰግናለሁ።
ከዛም በላይ ደግሞ ዳኒ ነው ምክንያታችን ሁላችን ለመገናኘት። ዳኒ በዚህ አጋጣሚ በጣም ነው ማመሰግነው። እነዚህን የመሳሰሉት ልጆች ስላስተዋወቀኝ ደስ ብሎኛል። አተረፍኩ እንጂ አልከሰርኩም። ከዚህ በኋላ ደግሞ እኔ በመልካም ነገር እመጣለሁኝ። በእርግጠኝነት ጥሩ ትምህርት ያለው ነገር ይዤ እመጣለሁኝና እናንተም በደንብ ተከታተሉኝ ብዬ አስባለሁ። አብርሽ አንተንም ቤተሰቦች ንገራቸውና እንግዲህ ውድ ፋሚሊዎቻችን ለበጎ ስራ የኛ ፋሚሊዎች ደግሞ ማን ብሉን። ስለዚህ እንግዲህ ሁላችሁም የኔና የሩታዬ ወዳጅ ሁላችሁም ቲናዬን ሰብስክራይብ አድርጋችሁ አበረታታችኋት። ከ10,000 በላይ ሰብስክራይብ በዚህ ቪዲዮ እንጠብቃለን አይደለ? ሁላችንም እንጠብቃለን። ሁላችሁም ሰብስክራይብ በማድረግ ቪዲዮዋን እኛም ብንሄድ ራሷ የምትለቅላችሁ ቪዲዮዎችን አበረታቷት። በጣም እንወዳችኋለን። እንግዲህ ለመልካም ስራ ደግሞ ሁላችንም አንድ ላይ እንነሳለን ማለት ነው። ሌላው ባይ ዘ ዌይ አምሮዬ ላይ ደግሞ አንድ ሰው አለና እዚሁ ዩቲዩብ ቻናል ከፍቼለት ቢሄድ እያልኩት ያለው ሰው አለ። እሱን በቀጣይ ሰርፕራይዝ አደርጋቸዋለሁ። በጣም ደስ ይለናል። ኩል እንግዲህ አንድ ላይ ሰርፕራይዝ የምናደርገው ይሆናል። ሲቀጥል ደግሞ ባይ ዘ ዌይ እኛ ዱባይን ተጠቅመንበታል ብለን አላስብም። ሶቲና በደንብ አድርጋ ተጠቀምበታለች። እኛም ያላየነው ያላወቅነውንም ቦታ በቪዲዮ ታሳየናለች ብዬ አስባለሁ። እህታችን በርቺ፣ ጠንክሪ። ጽጌ ደግሞ በቃ ዛሬ ቁም ነገረኛ ወጥቷል። ትልቅ ስራ ነው የሰራችው። ኮርቻለሁ በሷ። እኛም ኮራን በእናንተ በመጨረሻ ወርቀት ደግሞ እና ፋሚሊዎቻችን ሁላችሁንም ከልብ እናመሰግናለን። ግን ቲናዬ አንድ ብዙ ጊዜ ማስለምደው ነገር አለና የትኛውም ሰው እኔም ቻናል ስከፍት ለመጀመሪያ ጊዜ ቀድሞ ፊት ለፊት ወጥቶ ሰላምታ እንዴት እንደሚሰጥ እንዲያሳየን እንፈልጋለንና አንድ ጊዜ አሳይተሽን እንዘጋለን። እንዴት ነው የምትዩ? ኦኬ ወደፊት ቻሉሽ ፋሚሊዎች ሰላም ናቸው እና ያንቺ ፋሚሊዎች ናቸው። ሰላም ስትያቸው ብቻሽን እንደሆነ እኛ የለም። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ያብዛልኝ። እንደዚህ ያልኩ ይመስለኛል። እሺ በትግርኛ ሰላም ቤተሰብ ከመይ ለኹም ደሓን ዲኹም ኳዕ ሰላም ፀናኹምኒ ኣነ ሕዚ ፅቡቅ ፕሮግራም ሒዘልኩም ይመፅእ ኣለኹ ተኸታተሉኒ። ሁላችሁንም ስላገኘኋችሁ ደስ ብሎኛልና እወዳችኋለሁ ነው ያለቻችሁ። ትርጉም አብርሃም ታደሰ እና መልካም ጊዜ እንላችሁ። እንወዳችኋለን።